ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው በመጀመሪያ ድምጾች ምን አይነት ቃላቶችን እንደመሰረቱ አንድ ባንድ አሳያችኋለሁ ማለት ነው። እንዴት ነው ቃላቶችን የምንመሰርት፣ እንዴት ነው የምናነባቸው፣ እንዴት ነው የምንጽፋቸው የሚሉትን የመጀመሪያ ድምጾች አሉ። በእነሱ አንድ ባንድ መስርቼባቸዋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው አብራችሁ ከኔ ጋር ትኩረት ወስዳችሁ ማየትና መገንዘብ ነው የሚጠበቅባችሁ ማለት ነው። እንግዲህ በመጀመሪያ እንደምታዩት ምንድነው እነዚህ የምታዩቸው እዚህ ጋር የመጀመሪያ ድምጾች ናቸው። እዚህ ጋር ማለት ነው የተደረደሩት የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች በእነዚህ ስር ምን አይነት ቃላቶች እንደመሰረቱ ነው ማሳያችሁ ማለት ነው። አሁን ወደ ትምህርታችን እስኪ እዚህ ጋር ማናት ይች ማለት ነው። ሰ ትባላቸው። ይቅርታ ትንሽ ድምጽ ይብዛም አይደለም። ሰ ረ ሸ ቀ እንደምታዩት እነዚህ ምንድናቸው ነው ያልኳችሁ? የመጀመሪያ ድምጽ ናቸው። የመጀመሪያ ድምጽ በእነዚህ ስር ግን ምን አይነት ቃላቶች ነው የተመሰረቱ? ምን አይነት ቃላቶች ነው የመሰረትነው? እዚህ ጋር በሰ የመሰረቷቸው ቃላቶች እንግዲህ እነማን ናቸው ማለት ነው? ሰ ለ ቀ ሰለቀ ሰለቀ። ሰ ማለት የመጀመሪያ ድምጽ ናት። ለየመጀመሪያ ቀ የመጀመሪያ እዚች ጋር ይችላችሁ ማለት ነው። ስለዚህ ምን አይነት ቃላት መሰረትነ? ሰለቀ ሰለቀ የሚል ቃል መሰረትነ ማለት ነው። ቀጣዩ ስንሄድ ሰላ ሰላ ይላል። ሰ የመጀመሪያ ድምጽ እዚህ ጋር የምናገኛት ናት። ላ ደግሞ የቤተሰብ አራተኛ ድምጽ ናት። አራተኛ ድምጽ። ስለዚህ ምን አይነት ቃላት ሰጠን? ሰላ ሰላ የሚል ቃል ሰጠን ማለት ነው። ወደ ቀጣዩ ስንሄድ ሰደደ ሰደደ። ሰ የመጀመሪያ ቸደ የመጀመሪያ ደደ። እነዚህ ደደ ማለት ዳብል የተጻፉት የመጀመሪያ ድምጾች ናቸው። ስለዚህ ምን ይላል? ሰደደ ሰደደ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ ሰበረ ሰበረ ሰበረ። እንግዲህ ሰ የመጀመሪያ በየመጀመሪያ ረ የመጀመሪያ ሰበረ ሰበረ። ሰከረ ሰከረ። ቀጣዩ ሰከረ። ሰ የመጀመሪያ ከየመጀመሪያ ረ የመጀመሪያ በአንድ ላይ ሰከረ ሰከረ የሚል ቃል ሰጠን ወይም አገኘን። መጨረሻው ሰነፈ ሰነፈ። ሰ የመጀመሪያ ነ የመጀመሪያ ፈፈሰ የመጀመሪያ በአንድ ላይ ሰነፈ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ኦኬ ወደ ቀጣዩዋ ስንሄድ እንግዲህ ማናች? ወደ ቀጣዩዋ ፊደል ስንሄድ ረ እዚህ ጋር ረ ይችላችሁ። ረ በረ ደግሞ የመሰረቷቸው ላሳያችሁ። ረ ዘ ረ ዝ ም እዚህ ጋር ይቺ ዘ ነው የምትሆን። በጣም ይቅርታ ሶሪ ስጽፍ ዘ ነው የምትሆን። ረዘመ ለማለት ነው የተጠቀምኳት። ረዘመ ረዘመ ብላችሁ ዘን አስገቡ ማለት ነው እዚህ ጋር። እሺ ወደ ቀጣዩ ስነ ረገጠ ረገጠ ይላል። ረገጠ ረ የመጀመሪያ ገ የመጀመሪያ ጠ የመጀመሪያ። ስለዚህ ረገጠ ረገጠ። ረገመ ረገመ ረ የመጀመሪያ ገ የመጀመሪያ መ የመጀመሪያ። እነዚህ ፊደላት ምንድን ናቸው? በአንድ ላይ ሲነበቡ ረገመ ረገመ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ረሳ ረሳ። ረ የመጀመሪያ ሳይሰብሰብ አራተኛ በአንድ ላይ ረሳ ረሳ። ረከሰ ረከሰ። እነዚህ የመጀመሪያ ድምጾች ናቸው። ምን አይነት ቃላት ሰጠ? ረከሰ የመጀመሪያ ቃላት ረከሰ። ረካ ረካ። ረ የመጀመሪያ ከቤተሰብ ስንተኛ? አራተኛ በአንድ ላይ ረካ ረካ የሚል ቃል እናገኛለን ማለት ነው። ወደ ቀጣይ ስንሄድ
ሸቀበ ሸቀበ። አሁን ደግሞ በሸ ያሉትን ማነብላችሁ። ሸቀበ ሸቀበ። ሸ መጀመሪያ ቀ መጀመሪያ በ መጀመሪያ በአንድ ላይ ሸቀበ ሸቀበ። ሸቀለ ሸቀለ። ሸ መጀመሪያ ቀ መጀመሪያ ለ መጀመሪያ በአንድ ላይ ሸቀለ ሸቀለ። ወደ ቀጣዩ ሸጠ ሸጠ። ሸ መጀመሪያ ቀ መጀመሪያ በአንድ ላይ እዚህ ጋር ሸጠ ሸጠ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ሸፈነ ሸፈነ። ሸ የመጀመሪያ ነው። ፈ የመጀመሪያ ነ የመጀመሪያ በአንድ ላይ ሸፈነ ሸፈነ ሸፈነ። ሸከፈ እዚህ ጋር ሸከፈ። ሸ የመጀመሪያ ከ የመጀመሪያ ፈ የመጀመሪያ በአንድ ላይ ምን አይነት ቃል አስጠኝ? ሸከፈ ሸከፈ። ሸባ ሸባ። ሸ መጀመሪያ ባይ በብሰብ ስንተኛ? አራተኛ በአንድ ላይ ሸባ ሸባ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ቀጣዩ ፊደል እዚህ ጋር ቀ ናት። እንግዲህ ቀለደ ቀለደ። የመጀመሪያ ድምጾች ቀለደ ቀለደ። ቀዘፈ ቀዘፈ። ቀ የመጀመሪያ ዘ የመጀመሪያ ፈ የመጀመሪያ በአንድ ላይ ቀዘፈ ቀዘፈ። ቀለለ ቀለለ። ቀ የመጀመሪያ ለለ። እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ቀለለ ቀለለ። ቀደሰ ቀደሰ ቀደሰ። ቀ የመጀመሪያ ናት። የመጀመሪያ ሰ የመጀመሪያ በአንድ ላይ ቀደሰ ቀደሰ። ቀበረ ቀበረ። ቀ የመጀመሪያ በየመጀመሪያ ረ የመጀመሪያ እሺ ምን አይነት ትርጉም ሰጠን? ቀበረ ቀበረ ቀበረ። ወደ ቀጣዩ ስንሄድ እዚህ ጋር ቀላል ቀላል ይላል። ቀይ መጀመሪያ ላ ስንል የልብሳ አራተኛ ል ስንል ደግሞ የልብሳ ስንተኛ? ስድስተኛ በአንድ ላይ ቀላል 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ስለዚህ ለዛሬ ቪዲዮ እንደምታዩት ይህን ይመስል ነበር። ሌሎችን ደግሞ በሌላ ጊዜ ይዤላችሁ እስከምመለስ ሰላም ጊዜ ሰላም ቆይ